ከሌላ የሀገር መንግስት ጋር ቆሞ ኢትዮጵያን ወጋለው እያሉ አድዋን ማክበር አይቻልም። የፈለገ ነገር ቢኖርህ በሀገር ላይ አታሴርም፣ ሀገር ላይ አዘምትም፣ ከግብፅ ጋር አትቆምም፣ ከኤርትራ መንግስት ጋር አትቆምም። አንዳንድ ኤርትራውያን ደስተኛ እንዳልሆናችሁ አያለው። ብትሆኑ ነው የሚገርመኝ። የአድዋ ድልን ከኤርትራ መንግስት ጋር ወግናለሁ ተብሎ በዚህ ሰዓት ከኤርትራ ጋር ጥምር ፈጥረን እምትል ከሆነ እንተ ሞራል የለም። ኤርትራ እንደ ሀገር የተመሰረተችበት መንገድ ሆን ተብሎ ኢትዮጵያን ለመጉዳትም ታሳቢ ባደረገ አይነት ሁኔታ ይሄን መካድ አያስፈልግም። ኤርትራ ሀገር ነች፣ እንደ ሀገር እናውቃታለን። ግን የተመሰረተችበት መንገድ ግን ኢትዮጵያን የባህር በር ለማሳጣት የመንግስቷም ተልእኮ ኢትዮጵያ የባህር በር እንዳታገኝ። የሚያሳዝነው የራሳችን ሰዎች ለዚህ መተው። ስለዚህ ከኤርትራም ጋር ቢሆን እንሰራለን እምትል ሰው፣ ከኤርትራም ጋር ቢሆን እንጣመራለን እምትለኝ ሰው ለግብፅ እንደምትሰራ እየነገርከኝ እንደሆነ ነው የሚል። ከ120 ሚሊዮን ህዝብ በላይ የያዘች ሀገር ታፍና ህልውናህን ለማትረፍ ስትል በየትኛውም አይነት መልኩ መዘጋጀትም ተፈጥሯዊ ነው፣ ግዴታህ ነው።